በሁለተኛ ዙር የሻምፒዮንስ ሊግ ሳምንት ተመልሰናል። እኛም ለሻምፒዮንስ ሊግ ፋንታሲ ቡድናችሁ የሚሆን አሪፍ ቲም ሰሌክት እንድታደርጉ እናግዛችኋለን። ተከታተሉ። ሁለተኛ ዙር የሻምፒዮንስ ሊግ ጨዋታዎች ዛሬ ይመለሳሉ። ይህንን በማስመልከት አሪፍ የሆነ የዩሲኤል ፋንታሲ ስኳድ ሰሌክት አድርገንላችኋል። ተከታተሉ። ዴቪድ ራያን በመጀመሪያ የበረኛ አማራጫችን ጋር ይዘነው አቅርበንላችኋል ማለት ነው። ካለው ፊክስቸር አንጻርና ከዋጋው አንጻር ቤስት የሚባል በአሁኑ ሰዓት በረኞች ላይ ካሉ አማራጮች የተሻለ ሆኖ ስላገኘ ነው። ዴቪድ ራያን ብትጠቀሙት ከብሩ አንጻርና ከተለያዩ ነገሮች አንጻር ቤስት የሚባል ግዢ ሊሆንላችሁ ይችላል። እዚህ ጋር ያቀርብንላችሁ ተጫዋቾች ከነ ቤንች ሙሉ 15 ተጫዋቾች ነው ያቀርብንላችሁ። እኛ ስለ ቤስቱ ብቻ መርጠን እንነግራችኋለን። ቤንቹን ስንመረጥ ከብሩ አንጻር ወረድ ያሉና ምናልባት የቤስት ላይ ያመረጥናቸው ተጫዋቾች ካልገቡልን ይገባሉ። ነገር ግን የሚገቡ ስለመረጥን ቤስት ላይ ብዙ የሚያስጨንቅ አይደለም። ብሩዎችን ጋር ቤስታችን ላይ አሪፍ መግዛት እንድንችል የነሱን የቤንቻችን ላይ የምንገዛቸውን ተጫዋቾች ቀነስ አድርገን ነው የገዛናቸው። እናንተ ሌላ አማራጮች ካሏችሁ መቀየር ትችላላችሁ። ወደ ቤስት የገዛናቸው ተጫዋቾች እንለፍና በቀጣይ ወደ ተከላካይ አማራጭ ነው የምናልፈው። ዳን በርን ነው የምናገኘው። ዳን በርን ደግሞ 4.5 ያወጣንበት በጣም ትንሽ በሚባል ዋጋ የተገኘ ምርጥ ተጫዋች ነው። ዳን በርን ዛሬ አሪፍ የሚባል ጨዋታ በዚህኛው የሻምፒዮንስ ሊግ ዞር አሪፍ የሚባል ጨዋታ አላቸው። ኒውካስትል ፊክስቸራቸው በጣም የሚከብድ አይደለም። ፊክስቸሮቹን ከጎን አስቀምጠንላችኋል። ከጎን እየተመለከታችሁ መከታተል ትችላላችሁ። አሪፍ የሚባል ኒውካስትል ፊክስቸሩ ጥሩ የሚባል ቲም ነው ያለው። ማለት ጥሩ የሚባል ስላችሁ በቀላሉ ማሸነፍ የሚችለው ቲም ስለሆነ ዳን በርን እንደ ጥሩ አማራጭ መውሰድ እንችላለን። በቀጣይ ያስቀመጥንላችሁ ሪካርዶ ካላፊዮሪ ነው። በደንብ መስራት የሚችል ተጫዋች ነው። እነዚህ ዴቪድ ራያም ሪካርዶ ካላፊዮሪም በትክክል አስጠብቀው መውጣት ይችላሉ ክሊንሺት። ስለዚህ 4 ነጥብ በደንብ በመተማመን መያዝ ይችላሉ። እዚህ ጋር ጋብሪኤልን እንደ አማራጭ መያዝ ትችላላችሁ። ነገር ግን ከብር አንጻር ጋብሪኤል ትንሽ ውድ ነገር ስለሆነ ነው። ሪካርዶ ካላፊዮሪ የመረጥንላችሁ ሞር ደግሞ ፉልባክም ስለሆነ የአሲስት የብዙ እድሎች ሊኖር ይችላሉ ሪካርዶ ካላፊዮሪ። ስለዚህ እንደ ጥሩ አማራጭ መያዝ ትችላላችሁ። ሌላኛው ደግሞ የባየር ሙኒክ ተጫዋቹ ኡፓሜካኖ ነው። ስለዚህ ኡፓሜካኖ በጣም ቤስት የሚባል ግዢ ነው። ካላቸው ፊክስቸር አንጻር ከጎን ተመልከቱት። በጣም አሪፍ የሚባል ግዢ ነው ብለን እናምናለን። አሪፍ በትንሽ ብር ሌሎችን ከላይ የሚገዙትን አሁን የፊት ለፊት የምንገዛቸውን ብራቸው ውድ ስለሆነ እዚህ ጋር በስቴብል በተባለ ብር ነገር ግን አሪፍ የሚባል ቲም እንደዚህ ሰሌክት ማድረግ ትችላላችሁ። እነዚህ ጋር አሁን በጣም ተማምናችሁ ክሊንሺት ይወጣሉ ብላችሁ ኤክስፔክት ልታደርጓቸው የምትችሉ አይነት ተከላካዮችን የመረጥንላችሁ። በቀጥታ ወደ መሀል ተጫዋቾች ስናመራ በመጀመሪያ የምናገኘው ላሚን ያማል ነው። ላሚን ያማል ከጉዳት ተመልሷል። ባለፈው ከቤንች ነው ተነስቶ ጥሩ የሆነ አሲስት ማድረግ ችሏል ሮበርት ሌዋንዶውስኪ እና ከጉዳት ተመልሶ በጣም በጥሩ አቋም ነው የተመለሰው። ከፒኤስጂ ጋር እንደመሆናቸው መጠን ብቻ የሚታይ አይደለም። አሪፍ የሚባል ልጅ ነው እና አሲስት የሆኑ ነገሮች ጨዋታው በጣም ደስ የሚል ፍጥነት የበዛበት በጣም ኢንተረስት የሆነ ጨዋታ ነው ሊኖር የሚችለው በሁለቱም በኩል እና ያማል በጣም ጥሩ እንቅስቃሴ ማድረግ የሚችል ተጫዋች ነው ብለን እናምናለን። እንደ ፊክስቸሩም አይደለም። ሌላኛው ደግሞ ኦሊሴ ነው። ኦሊሴ በደንብ ጎል ማስቆጠር እድል አለው። ከፊክስቸሩም አንጻር በጣም ለመጀመሪያ ጊዜ አይ ቲንክ ስታቶችን ሳጣራ አላየሁም ከዚህ በፊት በጣም ከተጫወቱም በጣም ለትንሽ ጊዜ ነው ሻምፒዮንስ ሊግ ላይ የተጫወቱት። አሁን ባየር ሙኒክን የሚገጥሙት ክለቦች እና በጣም አሪፍ የሚባል ግዢ ነው። ማይክል ኦሊሴ በ8 ሚሊዮን ብር የሚገዙት ነውና አሪፍ ሊሆን ይችላል። ሌላኛው ጎርደን ነው። አንቶኒ ጎርደን ከፊክስቸሩ አንጻር አሪፍ የሚባል ግዢ ነው። ነገር ግን ከቀጣይ ሳምንታቶች ጋር ለመዝለቅ ምናምን ጋር ግን አስተያየታችሁ መግዛት ትችላላችሁ። ግን ከዚህኛው ሳምንት አንጻር በጣም አሪፍ የሚባል ግዢ ነው። ሌላኛው ኢዜ ነው። ኢዜ አሪፍ የሚባል ግዢ ነው። አሁን
ተስፋ የተጣለበት እምነትም ያሳደረበት መግባት የሚችል አይነት ከኦሎምፒያኮስ ጋር ነው ጨዋታቸው። ኦሎምፒያኮስ የምንነቀው አይነትም ባይሆንም አርሰናል ነገር ግን አርሰናል ጎል ማስቆጠር በዛ ጨዋታ ላይ አይከብደውም። ራሱን የሚፈትሽበት ጨዋታ ነው ብዬ አምናለሁ ሚካኤል አርቴታ እና በደንብ ብዙ ነገሮችን ማየት ይፈልጋል። ኢዜን በዛ ጨዋታ ላይ አሪፍ የሚሆን ይመስለናል። ኢዜን እንደ ጥሩ አማራጭ ማየት ይችላላችሁ። እንግዲህ እንደምትመለከቱት 3-4-3 ነው ያዘጋጀንላችሁ። በመጨረሻ ወደ 9 ቁጥር አጥቂዎች የሚገዙበት አሪፍ ወደ ሆነው ቦታ እንሄዳለን። ግዢያችን ላይ ስንመለከት ኤርሊንግ ብሮት ሃላንድ ነው። ኤርሊንግ ብሮት ሃላንድ በጣም የሚገርም ተጫዋች ነው። ጥሩ የሚባል ግዢ ነው ካላቸው ፊክስቸር አንጻር ከሞናኮ ጋር ነው። ሞናኮ ይሄን ያህል መጥፎ የሚባል ቡድን ባይሆንም ግን ለሲቲ ለሃላንድ ቻምፒየንስ ሊግ ላይ እንዳላቸው ስታት በጣም ሃላንድ ሞር የማግባት እድል አለው ብለን እናምናለን። ሌላኛው ኪሊያን ምባፔ ነው። ኪሊያን ምባፔ አሪፍ የሚባል ግዢ ነው። ምባፔ ከጨዋታው ከፊክስቸሩ አንጻር ከልጁም አቅም አንጻር በጣም 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 ጎል ያስቆጥራል ብለን የምናምነው ተጫዋች ነው። እንደ አጋጣሚ ስንሰራው ሳናስተካክለው የረሳነው ነው። ቪዲዮውን ስንቀርጽ ሳናስተካክለው የረሳነው ነው። የካፒቴን አይከኗ ሃላንድ ላይ ነች፣ ነገር ግን ኪሊያን ምባፔ ላይ ነው የዚህ ሳምንት አምበላችን ወይም ካፒቴናችን ማለት ነው። ስለ ካፒቴን በደንብ ማወቅ የምትፈልጉ ጠቅለል አድርገን እንሰራላችኋለን በሌላ ቪዲዮ። ካፒቴን በደንብ እንዴት ስትራቴጂክ መንገድ መምረጥ እንዳለብን እናሳያችኋለን። በዚህ ሳምንት ኪሊያን ምባፔ የፋንታሲ ሴል አምበላችን ይሆናል ማለት ነው። ሃሪ ኬን የመጨረሻ አማራጫችን ነው። ማይክል ኦሊሴን ከገዛን እሱ የሚሰራ ከሆነ ሃሪ ኬን በእርግጠኝነት ብለን ደግሞ በልበ ኩራት መናገር የምንችለው አይነት ተጫዋች ነው እና በጣም አሪፍ የሚባል ግዢ ይሆናል ሃሪ ኬን በጣም